አባ ዳንኤል እንዲህ አለ። አንድ ሰው ከእግዚአብሔር ጋር ከተባበረ ጦርነት ላይ ነው። ነፍስ ወደ ላይ ትናፍቃለች፣ ሥጋ ደግሞ ወደ ታች ይጎትታል። ሕመሙ የትግሉ ማረጋገጫ ነው። ቅዱሳት መጻሕፍት ጦርነቱን ያረጋግጣሉ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በራሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ወደ ገላትያ ምዕራፍ 5 ቁጥር 17 ሐዋርያው ቅዱስ ጳውሎስ እንኳን ተሰምቶታል። አንተ ብቻህን አይደለህም። ጦርነቱ እንዴት ይጀምራል? ጦርነቱ ብዙውን ጊዜ የሚጀምረው በትንሽ ስምምነት ነው። ሳይፈተሽ የቀረ ሐሳብ፣ ያለ ጸሎት የታቀፈ ምቾት፣ ፍላጎታችን እንደሚያስፈልገን ተመስሏል። ጠላት ከሥጋ ጋር በጣም በተዋህደው ነገር ውስጥ ይገባል። ሥጋ ጸጥታን ይጠላል። ሥጋ ፈቃዱ ካልተነካ ካልቆሰለ መጸለይ ይፈልጋል። ከቆሰለ ግን ይሸሻል። ሥጋ መናኝነትን ይቃወማል። ግን እውነተኛ ጥንካሬ የሚወለደው እዚህ ውስጥ ነው። ሁሉንም ፍላጎት አትመኑ። አንድ ነገር ተፈጥሯዊ ስሜት ስለተሰማ ብቻ ከእግዚአብሔር ነው ማለት አይደለም። ሥጋ ደካማ ባሪያ ነው። አገልጋይህ አድርገው። ሰውነትን እንደ መነኩሴ ያሰልጥነው። መነኩሴው እጆቹን ለመታዘዝ እንዳሰለጠነው። ጸጋ በጦርነት ውስጥ ይመጣል። ዓላማው ሥጋን ለማጥፋት ሳይሆን ልብን ለማጥራት ነው። ስለ ክርስቶስ ጦርነትን የሚታገዝ ክርስቶስን በግልጽ ያያል። ትዕግሥት ለእይታ በር ይከፍታል። በየቀኑ እንዴት መዋጋት ይቻላል? ድክመትን ተናዘዝ። ከዓላማ ጋር ጾም። በተቃውሞ በኩል ጸልይ። ቤተ ክርስቲያናት ትቅር። በዝምታ ተቀመጥ። ማዕበሉ ይለፍ። ከታገዝክ እግዚአብሔር ይወርድልሃል እናም ይዋጋልሃል። ስለወደቅ አልተቀደድክም። የተቀደድከው ስላልተነሳክ ነው። ቀጥልበት። እግዚአብሔር ትግልህን ያያል። ይህ ጦርነት በሰላም ያበቃል።